በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመስከረም 23 ቀን ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የቅዱስ ጊዮርጊስ ታሪክ። ቅዱስ ጊዮርጊስ አንስጣጤዎስ ከሮም ወደ ፍልስጤም በፈቃደ እግዚአብሔር ሄደ። በዚያም ከክቡራን መኳንንት ከታላላቆች መሳፍንት መካከል አንዱ ነበር። ከፍልስጤም ዕፃ ከምትሆን ዲያስ ከተባለች ሀገር ቴዎብስታ ወይም አቅልስያ የምትባል ደግ ሚስት አገባ። የቴዎብስታ የስሟ ትርጓሜ ቤተ ክርስቲያን ማለት ነው። አቅሌስያም እንደ ስሟ የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምም ሁሉ ያበራውን የሰማዕታትን ኮከብ ይሸከም ዘንድ እግዚአብሔር ማህፀኗን የባረከላት ሴት ነበረች። እነዚህ ሁለት ደጋግ የእግዚአብሔር ሰዎችም ዞሮንቶስ ወይም አንስጣቴዎስ እና ቴዎብስታ ወይም አቅልስያ በእግዚአብሔር መልካም ፍቃድ ተጋብተው በሕይወታቸው እግዚአብሔርን የሚያስደስት ተግባር ይፈጽሙ ነበር። በጥር 20 በ277 ዓመተ ምህረት በሀገረ ፍልስጤም ልዩ ስሟ ልዳ በተባለች ስፍራ ደምግባቱ ያማረ መልከ መልካም ሊቀ ሰማዕታት ቅዱስ ጊዮርጊስን ወለዱ። በተጨማሪም ማርታና እስያ የሚባሉ ሁለት ሴቶች ልጆችን አፈሩ። ጊዮርጊስ ማለት ኮከብ፣ ብሩህ፣ አረጋወይን፣ ፀሐይ ማለት ነው። ቅዱስ ጊዮርጊስ የ10 ዓመት ልጅ ሳለ አባቱ አንስጣጤዎስ አረፈ። ከዚህ በኋላ በቅዱስ ጊዮርጊስ አባት አንስጣጤዎስ ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ደግ ክርስቲያን መስፍን ተሾመ። መስፍኑም ከአንድ ሴት ልጅ በቀር ሌላ ልጅ ስላልነበረው ቅዱስ ጊዮርጊስን ወደ ቤቱ ወስዶ እንደ ልጁ አድርጎ በእንክብካቤ ያሳድገው ዘንድ እናቱን ለመናት። ቴዎብስታም ወይም አቅልስያም ፈቃዷ ሆነ። መስፍኑም እያስተማረ የውትድርና ስልጠናንም አሰለጠነው። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርትና ሌሎች ጥበብ የሚሰጡ ትምህርቶችን መማር ፈጸመ። ደግሞም ፈረስ ግልቢያ፣ ቀስት መወርወርን፣ አውሬ ማደንን ተማረ። በስራው ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በሀገርም መካከል በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪደነግጥ ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨመርለት ነበር። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባቸው ሲላቸው በፍርሃት ተውጠው ደንግጠውና ተንቀጥቅጠው ይሸሹ ነበር። ጠላቶቹንም ዘወትር ያጠፋቸውና ይማርካቸው ነበር። በስራው ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ በዚህ ሁኔታ ላይ ያለ መስፍኑ የ15 ዓመት ልጅን አጋብቶ ሀብት ንብረቱን ለማውረስ አሰበ። ነገር ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ መድኃኔ ዓለም ኢየሱስ ክርስቶስ ይህንን ጋብቻ እንዳይፈጽም ለቅዱስ ጊዮርጊስ አመለከተው። መስፍኑም በዚህ ሐሳብ ሳለ በእግዚአብሔር ፍቃድ አረፈ። ከመስፍኑ ህልፈት በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚችም ሀገር ትልቅ መኮንን ነበር። ሀገሪቷም በኢያሪኮ ዳር የተቆረቆረች ነበረች። በሮም አንጻር የተሰራ ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባህር በኩል ነበር። ቅጽሯም ብርቱ ነበርና በየብሱም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቤሩት ሰዎች እግዚአብሔርን የማያውቁ አረመኔዎች ሲሆኑ ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት ዘንዶ ያመልኩ ነበር። ደራጎኑም ሲያዩት እጅግ የሚያስፈራና እንደ ንስር 2 ክንፍ፣ እንደ ፍየል ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ውሻ ጆሮ፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስም ነበረው። የቤሩት ሰዎችም ለደራጎኑ ሴቶች ልጆቻቸውን ይገብሩለት ነበር። ከብዙ ዘመን በኋላ የአገሪቱ ሴት ልጆች ባለቁ ጊዜ የአገረ ገዢው ሴት ልጅ ስሟ ብሩክታይት የምትባል ቤሩታዊት ለደራጎን ምግብ ትሆን ዘንድ ጫካ ውስጥ አኖሯት። የተመሰገነው ቅዱስ ጊዮርጊስ ወደ ቤሩት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢው ልጅ እያለቀሰች ብቻዋን ተቀምጣ አገኛት። ቅዱስ ጊዮርጊስም ከዚህ ምን ትጠብቂያለሽ አላት። ለደራጎን እንደተሰጠችና ስለ ደራጎን ግብርም አስረድታ ፈጥና ከዚህ አካባቢ እንዲሰወር ነገረችው።
ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ድራጎን እንደማይፈራውና አማልክትን ሁሉ የሚገዛ ሰማይና ምድርን የፈጠረው አምላክ አለ፣ ከዚህም ከተረገመ አውሬ እርሱ ያድነኛል አላት። ይህን ሲነጋገሩ ድራጎኑ ምድሪቱን እያናወጠ መጣና ቅዱስ ጊዮርጊስን ሊበላው ወደደ። ምላሱን አውለብልቦ መርዘኛ ትንፋሹን ሊረጭበት ፈለገ። ነገር ግን ቅዱስ ጊዮርጊስ የእግዚአብሔርን ኃይል መከታ አድርጎ በሥላሴ ስም በትምህርተ መስቀል ቢያማትብበት የድራጎኑ ጉልበት ራደ፣ ኃይሉ ደከመ፣ መርዙም ጠፋ። ቅዱስ ጊዮርጊስ ለድራጎን ተሰጥታ የነበረችውን የንጉሥ ልጅ ፈቶ ድራጎኑን አስሮ እሷ እየጎተተች እሱ በፈረስ ሆኖ ከተማ በደረሱ ጊዜ የሀገሩ ሕዝብ ድራጎኑን ሲያዩ እጅግ በፍርሃትና በድንጋጤ ተዋጡ። ሊያስፈጀን ነው ብለው ይሸሹ ጀመር። ቅዱስ ጊዮርጊስን አምላካችንን ስለምን አመጣህብን አሉት። ይህ ራሱን እንኳ ማዳን ያልተቻለው እንደምን ለእናንተ አምላክ ሊሆን ይችላል አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ ፈትቼ ወደ እናንተ ሰደዋለሁ አላቸው። ባይሆን ዘንዶውን እንድትገድለው ከቻልክ አንተ በምታመልከው አምላክ እናምናለን አሉት። ከከተማ አውጥቶ ዘንዶውን በጦር ወግቶ ገደለው። ሕዝቡም ሁሉ ይህንን አይተው በእግዚአብሔር ስም አምነው ተጠምቀዋል። ድራጎኑን ከገደለበት ከተማም 2 አብያተ ክርስቲያናት ተሰርተዋል። በዚያን ጊዜ በሀገሩ ሁሉ ላይ ስልጣን ያለው ስሙ ዱዱንያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ፣ በነገስታትም ላይ ስልጣን የነበረው፣ ፈጣሪውን ሳይቀር የካደ፣ እንደ ናቡከደነጾር ልቡ የደነደነ ነበር። ክርስቲያኖችንና አብያተ ክርስቲያናትን በጽኑ ይቃወም ነበር። ዱዱንያኖስም 70 ነገስታትን ሰብስቦ 70 ጣዖታትን አቁሞ ይሰግድ ያሰግድ ነበረ። በዚያን ጊዜ ቅዱስ ጊዮርጊስም ወደ ንጉሥ ዱዱንያኖስ ከተማ በመሄድ ከአላውያን ነገስታት የሰማዕትነትን ተጋድሎውን ጀመረ። ሰማዕትነት በቤተ ክርስቲያናችን አዲስ እንግዳ ነገር አይደለም። ዛሬም በእምነታችሁ ምክንያት በሊቢያ ወንድሞቻችን በሰይፍ ተሰይፈው በጥይት ተመተው ሰማዕትነትን ተቀብለዋል። ዘመነ ሰማዕታት በቤተ ክርስቲያናችን ታሪክ መሰረት የስደት ዘመን በመባል ይታወቃል። ሰማዕት የሚለው ቃል በሃይማኖታዊ አስተምህሮ ስንመለከተው ስለ እግዚአብሔር፣ ስለ ቅድስት ቤተ ክርስቲያን፣ በአጠቃላይ ስለ ሃይማኖታቸው እውነትን በመመስከራቸው ጀርባቸው ለግርፋት፣ ሰውነታቸው ለእሳት፣ አንገታቸው ለስለት አሳልፈው የሰጡ፣ በድንጋይ ተወግረው፣ በመንኮራኩር ተፈጭተው፣ በጦር ተወግተው፣ በግዞትና በስደት በዱር በገደል ተንከራተው ላረፉ ቅዱሳን አባቶቻችንና ቅዱሳን እናቶቻችን የሚሰጥ ተጋድሏቸውን የሚገልጽ ቃል ነው። ቅዱስ ኤፍሬም ሶርያዊ ስለ ሰማዕታት መራራ ተጋድሎ በሐሙስ ውዳሴ ማርያም ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ በማለት ገልጿል። ቅዱስ ጊዮርጊስ የአባቱን መስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ ሕዝቡ ለጣዖት ሲሰግዱ አገኘ። እሱም ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ያመጣውንም እጅ መንሻ ለነዳያን መጽውቶ ብላቴናዎቹንም አሰናብቶ ነገስታቱን ከተሰበሰቡበት ቦታ ሄዶ እኔ በኢየሱስ ክርስቶስ የማምን ክርስቲያን ነኝ በማለት ስለ እግዚአብሔር በንጉሥ ዱዱንያኖስ ፊት መሰከረ። ዱዱንያኖስም የቅዱስ ጊዮርጊስን ማንነት ከተረዳ በኋላ በ10 አህጉር ላይ ሾመሃለሁ፣ እኔ የማመልከውን አጵሎንን አምልክ አለው። ቅዱስ ጊዮርጊስም እኔ የማመልከው ሰማይና ምድርን የፈጠረውን ሁሉም ማድረግ የሚችለውን የቅዱሳን አምላክ እግዚአብሔርን ነውና ሹመት ሽልማት አልፈልግም፣ ሃይማኖቴን አልክድም በማለት በሃይማኖቱም እንደማይደራደር አስረግጦ ነገረው። አረመኔው ንጉሥ ዱዱንያኖስ ተበሳጭቶና ተቆጥቶ በቅዱስ ጊዮርጊስ ላይ መከራ፣ ስቃይንና እንግልትን አጸናበት። በእንጨት አሰቅሎ ስጋውን በመቃጥን አስፈተፈተው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ እንዲጓዝ አደረገው። ደሙ ፈሰሰ፣ ስጋው ተበጣጠሰ፣ አጥንቱ ደቀቀ፣ መጓዝ ተሳነው። እግዚአብሔር ቅዱሳንን የሚያጸና አምላክ ቅዱስ ጊዮርጊስን መከራውን ተቋቁሞ ተጋድሎውን እንዲቀጥል አደረገው። እንደገናም ዱዱንያኖስ በሰባ ችንካር አስቸንክሮ በሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባለሉት አደረገ። ቅዱስ ጊዮርጊስ የማይሞት ቢሆን ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋው ተቆራርጦ ወደቀ። በዝግ ቤት ትተውት ሄዱ። እግዚአብሔር በእጁ ዳሶ አስነስቶ
ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛውም ታርፋለህ ብሎት በመከራውም ጸንቶ የድል አክሊል እንደሚቀዳጅ ቃል ገባለት። ቅዱስ ጊዮርጊስም ሲነጋ ሄዶ ዱዱንያኖስን አንተ ከሃዲ እፈር፣ አምላኬ መድኃኒቴ ኢየሱስ ክርስቶስ አዳነኝ አለው። ዱዱንያኖስም በጠንቋይ አትናቴዎስ አማካሪነት ለቅዱስ ጊዮርጊስ አንጀት ቆራርጦ የሚጥል መርዝ አስማተ ሰይጣን ደግሞ ቢሰጠው ስመ እግዚአብሔርን ጠርቶ በጠጣው ጊዜ እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። ጠንቋዩም አምኖ ተጠምቆ ሰማዕትነትን ተቀብሎ አርፏል። ቅዱስ ጊዮርጊስን መርዞ አልገድለው ቢል በመንኮራኩር አስፈጭቶ ከጥልቅ ጉድጓድ ጥሎት ድንጋይ አትሞበት ተመለሰ። ጌታ የተፈጨ ስጋውን በእጁ ዳሶ መንፈሱን መልሶ አንስቶታል። ተነስቶም አሕዛብን እያስተማረ ከአረመኔው ንጉሥ ቀርቦ አምላኬ ከሞት አነሳኝ አለው። እንደገናም ተበሳጭቶ በብረት አልጋ አስቸንክሮ ከታቹ እሳት አንድዶበታል። እሳቱም ደሙ ቢንጠበጠብበት ጠፍቷል። ቅዱስ ጊዮርጊስ የኢየሱስ ክርስቶስ ማንነት ይገለጥ ዘንድ ሙታንን አስነስቶ የደረቁ እጽዋትን አለምልሞ ብዙ ተአምራትን ቢያሳየው ንጉሥ ዱዱንያኖስ የሚያደርገው ግራ ገባው። በመንኮራኩር ፈጅተው ከተራራ ላይ ወስዳችሁ ንዙት አለ። እንደታዘዙትም አደረጉ። ስጋ ያረፈበት ሳር ቅጠሉ፣ ድንጋዩና እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። እግዚአብሔርም ቃሉ ሕያው ነውና ሶስተኛ ከሞት አንስቶታል። መከራና ስቃይ ያጸኑበት ጭፍሮችም የቅዱስ ጊዮርጊስን መነሳት አይተው ደንግጠውና ፈርተው ከእግሩ ስር ወደቁ፣ አምነውም ተጠመቁ። ቅዱስ ጊዮርጊስም ተጋድሎውን በመቀጠል ንጉሱ ለጣዖት አጵሎ እንዲሰግድ ብሎ ወደ እልፍኙ ቢያስገባው ንግስቲቱን እለእስክንድርያን አስተምሮ አሳመናት። አጵሎንንም በአደባባይ አዋርዶ አምላክ እንዳልሆነ ተናግሮ ምድር እንድትውጠው አድርጓል። ንግስቲቱም የጊዮርጊስን ኃያልነት የእግዚአብሔርን አምላክነት በአደባባይ መስክራ በሰማዕትነት አርፋለች። በዚህም የተነሳ ትምህርቱን ሰምተው ተአምራቱን አይተው ብዙዎች አምነው ተጠምቀዋል። ቅዱስ ጊዮርጊስም አላውያን ነገስታት ወደ እግዚአብሔር እንዳልተመለሱ ስለተገነዘበ ወደ እግዚአብሔር አመልክቶ በእሳት እንዲጠፉ አድርጓቸዋል። በእምነታቸው ምክንያት ስደት፣ እስራት፣ ግዞት፣ ስድብ፣ ነቀፌታ ሲደርስባቸው መከራውንና ስቃዩን፣ እንግልቱንና እስራቱን፣ ስደቱን በአኮቴት የሚቀበሉ ምዕመናንን ጸዋተ መከራ ለመግለጽ ቤተክርስቲያን እንደዚህ ያሉትን አማኞች ሰማዕት ዘእንበለ ደም ትላቸዋለች። ምክንያቱም የእነዚህ መከራ አቀባበል በሰይፍ መሰየፍ፣ በእሳት መጣል ሳይሆን ከላይ የተገለጹትን ስለ እግዚአብሔር ብለው በትዕግስት የሚቀበሉት ስለሆነ ነው። በዚህም ተጋድሏቸው ሰዎችንና ልዩ ልዩ ስቃያት የሚያደርሱባቸውን የአማንያን ጭምር ወደ ክርስትና እየጠሩ ለሰማዕትነት የሚያበቁ በመሆናቸው ነው። ቅዱስ ጊዮርጊስም ገድሌን የጻፈ ያጻፈ፣ መታሰቢያዬን ያደረገ፣ በስሜ ቤተ ክርስቲያን ያነጸ፣ በመከራ ሆኖ በስሜ የተማጸነ ሁሉ በስጋው ረድኤትን በነፍሱ ምሕረትን የሚያገኝ ይሁን ብሎ እግዚአብሔር በለመነው ጊዜ ምድር ተናወጸች። ሰማያት ተከፍታ ጌታ መላእክቱን፣ ነቢያትን፣ ሐዋርያትን አስከትሎ ሰላም ላንተ ይሁን ወዳጄ ቅዱስ ጊዮርጊስ ሆይ የለመንከው ሁሉ ይሁንልህ ይደረግልህ ብሎ ከማኅበረ ሰማዕታት መካከል የሚመስልህ የሚስተካከል የለም ብሎ ቃል ኪዳን ገባለት። ቅዱስ ጊዮርጊስ ስለ ቤተ ክርስቲያን ፍቅር ሲል በሰይፍ ተቀልቶ በመንኮራኩር ተፈጅቶ ወደ እቶነ እሳት ተጥሎ ለአእምሮ በሚከብድ መልኩ ብዙ ጸዋተ መከራን ተቀብሎ በ27 ዓመቱ ሚያዝያ 23 ቀን ሰማዕትነትን ተቀብሏል። እግዚአብሔርም ሰማዕታትን በደም ቅዱሳንን በተጋድሎ ያጸና አምላክ ስለ 7 ዓመት ተጋድሎ ለቅዱስ ጊዮርጊስ 7 የክብር አክሊላትን አቀዳጅቶታል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው ሕይወትን አክሊል ይቀበላል እንዳለው ቅዱስ ያዕቆብ። ቅዱስ ዮሐንስም በራእዩ ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያስገባችኋለሁ፣ 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስም የታመንህ ሁን፣ ሕይወትንም አክሊል እሰጥሃለሁ እንዲል ቅዱስ ጊዮርጊስ የሕይወት አክሊልን ተቀዳጀ። በያዕቆብ ምዕራፍ 1 ከቁጥር 12፣ በዮሐንስ ራእይ ምዕራፍ 2 ከቁጥር 10። በአጠቃላይ እኛም ክርስቲያኖች የቅዱሳን ወዳጆች የሰማዕታት ልጆች ነንና በሃይማኖታችን ጸንተን በእምነታችን ምክንያት የሚመጣብንም ማንኛውንም መከራና ፈተና ተቋቁመን
እስከ መጨረሻው በሃይማኖት በምግባር በትሩፋትና በንስሐ እየተመላለስ መድኃኔዓለም ኢየሱስ ክርስቶስ ለእኛ ብሎ በመስቀል ላይ የቆረሰውን ቅዱስ ሥጋና ያፈሰሰውን ክቡር ደም ተቀብለን የስሙ ቀዳሽ የክብር ወራሽ እንሆን ዘንድ አምላከ ቅዱስ ጊዮርጊስ በረድኤት እንዲጎበኘን እንለምነው እንማጸነው። የቅዱሳን የሰማዕታትን የነቢያትን የሐዋርያትን በዓልና ዝክር ስንዘክር ተጋድሏቸውን እያሰብ መትጋት ይኖርብናል። ከሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤት በረከት ያካፍለን። አማላጅነቱ ፍቅሩ አይለየን ለዘለዓለሙ አሜን።